ለማዘግየትም እየተሽቀዳደሙ ያሉ ሰዎች አሉ። ውድድር ውስጥ ነሽ ያለሽ አሁን በዚህ ሰዓት ውድድር ውስጥ እግዚአብሔር ሊሰራብሽ ያለ የተነሳሳ ነገር አለ። ሰማይ ለብዙ ዘመናት እየተናገረ የቆየ ያክዳን አሁን አካል የሚለብስበት በሚገርም ክብር እግዚአብሔር በእምነት የሚያቆምሽ ጊዜ ነው። አላቀም እግዚአብሔር እንደዚህ ነው ያለኝ በዚች ሳምንት ውስጥ አለኝ ጌታ ይኸውልሽ የመሰለ ተአምር እየመሰለ በሚገርም እግዚአብሔር በአደባባይ ያቆምሻል በኢየሱስ ስም አሜን። ኦካቫሲ ታላራሼ ደቬኔኮስ በሚገርም ኃይል ጌታ ምስክሬ ነው። አንድ ነገር ይሆናል። ላትዋረጂ መክበር እያልኩ ንብረቶችን ሰብስብ አይበታተኑብኝ እያልኩ ምጸልየው ነበር። እውነት ነው፣ ሁሉም ትክክል ነው። ጌታ ይባረክ። ሆኖልሻል። ተከናወኝ። ወንድ ልጅ ወልደሽ እንገናኛለን። ተባረክ። አሜን። ወንድ ልጅ ነው ደግሞ ነብይ ነው። በቃል የመጣ ነው። በጣም ውጊያ በዝቶብኛል። እግዚአብሔር ሰው እና በላብራቶሪም ስታይ ወንድ ነው ልጁ። ነብይ የተቀባ ነው። ጌታ ይባረክ። ተከናወኝ። ይህ ቃል በህይወትሽ ላይ ሆኗል። አሜን። ጌታ ኢየሱስ አይናችን ተከፍቷል። ምንም የሚሰውር ነገር የለም። ተባረክ። የናዝሬቱ ኢየሱስ ይባርክ። አሜን። ጌታ ምስክሬ ነው። ግን መንፈስ ቅዱስ ዛሬ እንዲያልኳት ሼር አድርጌ ጌታ በሚያውቀው ነው። ማታ እኮ እኔ መጥቼ ኔትወርክ ነው የከለከለኛለች። አሁን ግሩፕ ላይ ያወራው እሱን እዚህ ገባው። ግን ሼር አድርጌ አመጣት። ስገባ ጌታ መንፈስ ቅዱስ ስለ ቀድሞ ህይወቷ ተናገረ። ጌታ በሚያውቀው ነው። ይሄን ነብይ ትላንትና ነው እኔ ራሴ ሳይስ የገባው። እውነት ጌታ መንፈስ ቅዱስ አንዳች ነገር አልዋሸም። ትክክል ነው። እቺ እኔ በራሴ እጅ ያሳደኳት ትንሿ እህቴ ናት። ጌታ በሚያውቀው ነው። ፕሮሰስ የጀመርኩላት እኔ ነኝ። እኔ ነኝ የጨረስኩት። እህቴ ናት ለኔ። የእናት አባቴ ሶስተኛ ታናሽ ናት ለኔ። ጌታ ምስክሬ ነው የምላችሁ። ግን ፕሮሰስ የጀመርኩላት እኔ የጨረስኩት